በኢትዮጵያ እግር ኳስ ታሪክ ከተላላቁ ውጤቶች መካከል አንዱ ሆኖ የሚመዘገብ ድል ዋሊያዎቹን ለድል የጠበቁ ጥቂቶች ናቸው። ነገር ግን በገዳሙ ባህር ዳር ዓለም አቀፍ ስቴዲየም ያልታሰበ ሆኗል። ሰርጂ ኦሪዬ የአርሰናል የምንጊዜም ውዱ ፈራሚ፣ የ72 ሚሊዮን ፓውንዱ ተገማሽ ኒኮላ ፔፔ፣ የቱሉዙ ማክስ ግራዴል፣ የሊዮኑ ማክስዌል ኮርኔም፣ የጣሊያኑ ኡዱኒዜ ተጫዋች ሲስኮ ፎፋናና ኢስማኤል ትራውሬን የመሳሰሉ የአውሮፓን ሊጎች ያደመቁ ከዋክብት በኮትዲቫር በኩል ይገኛሉ። በደማቋ ባህር ዳር በግዙፉ ስቴዲየም ጨዋታው ሲጀመር በሶስተኛው ደቂቃ በብዙዎች የተገመተው ሆነ። የቶተናሙ ሰርጂ ኦሪዬ ቀዳሚዋን ጎል ለዝሆኖቹ አስቆጠረም። ከወትሮ በተለየ ጎል ተቆጥሮባቸው ተረጋግተው ለተጫወቱት ዋሊያዎቹ ከሙከራዎች በኋላ በ15ኛው ደቂቃ በዕለቱ ድንቅ እንቅስቃሴ ያደረገው ሱራፌል ዳኛቸው ከቅጣት ምት ጎል አስቆጠረም። የዋሊያዎቹ አምበል ሽመልስ በቀለ 25ኛው ደቂቃ ላይ በድንቅ ብቃት ኳስና መረብ አገናኝቷል። በኳስ ቁጥጥርና በሙከራ የበላይ የነበሩት ዋሊያዎቹ በሁለተኛውም አጋማሽ ጎል የማስቆጠር ሙከራዎችን አድርገዋል። በተለይ የመጀመሪያዋ ጎል አስቆጣሪ ሱራፌል ዳኛቸው የሞከራትና የኮትዲቫሩ ግብ ጠባቂ ሲልቪያን ጎዩላ ሲኞ የመለሰበት ኳስ ተጠቃሽ ነች። የኮትዲቫር ብሔራዊ ቡድን በጨዋታው አንድ ኢላማውን የጠበቀ ሙከራ አድርጎ አስቆጥሯል። ኒኮላ ፔፔ ተጽዕኖ ሳይፈጥር ወጥቷል። የዋሊያዎቹ ረመዳን ዩሱፍ ደግሞ የመድፈኞቹን ውድ ፈራሚ በማስቆም ረገድ ተሳክቶለታል። አስቻለው ታመነና አንተነህ ተስፋዬ በመከላከሉ ድንቅ ጥምረት አሳይተዋል። አንተነህ ተስፋዬና ግብ ጠባቂው አቤል ማሙ በጉዳት ተቀይረው ወጥተዋል። ይሁን እንደሻው ሽመልስ በቀለ፣ ሱራፌል ዳኛቸውና ታፈሰ ሰለሞን አስገራሚ ጥምረት አሳይተዋል። አዲስ ግደይና አቡበከር መልካም እንቅስቃሴ አድርገዋል። በደማቅ የደጋፊዎች ድባብ መሃል የተጻፈ የኢትዮጵያ እግር ኳስ ደማቅ ታሪክ ነው። ካልተረጋጋ ሊግ በተመረጡ ተጫዋቾች የተደረገ። ዋሊያዎቹ ኮትዲቫርን 2-1 አሸንፈዋል። በጥሩ የኳስ ቅብብል አስፈላጊ ሲሆን በመልሶ ማጥቃት በሐሳብ የሚታለምን የሀገሪቱን እግር ኳስ ፍልስፍና ውጤታማ መሆን ጠቋሚ፣ ለአሰልጣኝ ጊዜ የመስጠትን አስፈላጊነት ያሳየ ምርጥ ጨዋታ ነው።